እሱ በኢትዮጵያ ውስጥ በጣም ከሚታዩ ፈጣሪዎች አንዱ ነው። በሚሊዮኖች የተወደደም በብዙዎች የተተቸም እና አሁን በአገሪቱ ውስጥ ስለ ወጣቶች ባህል፣ ነጻነትና ማንነት ከሚነሱት ታላላቅ ክርክሮች አንዱ ነው። ይህ የአዶናይ ታሪክ ነው። ዲጂታል ኃይል የሆነ ልጅ ልደትና የመጀመሪያ ዓመታት። አዶናይ ብርሃኔ የተወለደው በ2000 ዓ.ም በመቀሌ ኢትዮጵያ ነው። ያደገውም ወግ አጥባቂ በሆነ አካባቢ ነው። ባህል የዕለት ተዕለት ሕይወት የሚቀርጽበትና በማህበረሰብ ፍላጎቶች ከፍተኛ ነበረው። ከልጅነቱ ጀምሮ የማወቅ ጉጉት ያለው ገላጭና በዙሪያው ካሉ ሌሎች ብዙ ሰዎች የተለየ ነበረ። ቃላትን፣ ሀሳቦችና የመስማት ፍላጎቱም ነበረው። ነገር ግን የኋለኛው ሕይወቱ በሰሜን ኢትዮጵያ ሰፊ የባህል ስራዎች የተቀረጸው ጉዞ ያንጸባርቃልም። የአስራዎቹ ዕድሜ በውጭ ሀገር የአመለካከት ለውጥ። አዶናይ በአስራዎቹ ዕድሜ እያለ ከቤተሰቡ ተነጥሎ ወደ ውጭ ሀገር ተዛወረም። ለብዙ ዓመታት በካናዳ ኑሯል። እዚያም ሕይወት በተለየ መነጽር የዕድልና የትግል ድብልቅ አድርጎ አይቶታል። ይህ ዘመን የወደፊቱ ይዘቱን በአብዛኛው ተጽዕኖ አሳድሯል። ስለ ሕይወት ነጸብራቆች፣ አንዳንድ ኢትዮጵያውያን ለምን ወደ ሌላ ቦታ ትተው ወደ ሌላ ቦታ እንደሚሄዱ እና ህልሞችን ከቤት ርቀው ማሳደድ ምን ማለት እንደሆነም ያትታል። ከኢትዮጵያ ውጭ ያሳለፋቸው ዓመታት አስደሳች ብቻም አልነበሩም፣ ልማዳዊ ነበሩ። እንዲህም ብለዋል። የተለያዩ ባህሎች፣ የተለያየ ነጻነቶች እና በውጭ ሀገር ለመሆን የመሞከር አስቸጋሪ እውነታዎች። በዚህ ጊዜ በውጭ ሀገር ከትውልድ ሀገሩም አልተላቀቀም። ይህ የኢትዮጵያ ታሪክ በራሱ መንገድ ለመናገር እንዲፈልግም አድርጎታል። የቲክቶክ መነሳት። አዶናይ ወደ ኢትዮጵያ ሲመለስ በአዶናይ መዳ 444 ስር በቲክቶክ ላይ ቪዲዮዎች መለጠፍ ጀመረም። የአኗኗር ዘይቤን፣ ተነሳሽነትና ማህበራዊ አስተያየቶችና ስብዕና በመዋሃድ አጻጻፍ ጥሬ፣ ደፋርና ትኩረት የሚስብ ነበረ። ምንም አይነት ድንቅ የፕሮዳክሽን ስቱዲዮም አልነበረውም። ድምፁ መግኘቱና በሚሊዮን የሚቆጠሩ ሰዎች የሚያገናኙት ሀቀኛ አቀራረብ ብቻም። ብዙም ሳይቆይ ተከታዮቹ በከፍተኛ ሁኔታ ጨምረዋል። ሚሊዮኖች ቪዲዮዎችም ተመልክቷል። በ2020ዎቹ አጋማሽ ላይ በጣም ከሚከተላቸው ኢትዮጵያዊ ፈጣሪዎች አንዱ ሆነም። አጫጭር ቪዲዮዎች ብቻ እየሰራም አልነበረም። ማንነት፣ ምኞትና በሀገር ውስጥና በውጭ ሀገር መካከል ያለው ውጥረት የሚፈላልግ ትውልድም እያነጋገረ ነበር። የፈጠራ ሽልማቶችና ብልጽግናም። በ2025 አዶናይ በሙያ ውስጥ ካሉት ታላላቅ ክስተቶች አንዱ አስመዝግበዋል። በአዲስ አበባ የቲክቶክ የፈጠራ ሽልማቶች ዋና ማዕከልም ሆኗ። እዚያም እንደሚከተሉት ባሉ ምድቦች ውስጥ አንዱ ኢትዮጵያ ከፍተኛ ይዘትን ፈጣሪዎች አንዱ እንደሆነ እውቅናም ተሰጥቶታል። የዓመቱ ምርጥ ቲክቶከር፣ አነቃቂና አኗኗር ዘይቤ ፈጣሪዎች ምስጋናዎች። ሽልማቱ ላይ በመድረክ ላይ ቆሞ ነበርም። በኢትዮጵያ ባህል ውስጥ አዲስ ነገርም የሚወክል ድምፅ፣ ተጽዕኖና ያልተጠራ አገላለጽ ያለው ፈጠራም። ውዝግብና ስር። ነገር ግን እየጨመረ የመጣው ዝናው ብሔራዊ ውዝግብም አስነስቶታል። ሽልማቱ ከተከበረ ከጥቂት ቀናት በኋላ አዶናይ ከሌሎች በርካታ ተጽዕኖ ፈጣሪዎች ጋር በኢትዮጵያ ፌዴራል ፖሊስ ተይዞ ነበርም። ባለስልጣናት ፈጣሪዎች በህዝብ ዝግጅት ላይ ጨዋነት የጎደለው ልብስ ለብሷል፣ ይህም የባህል እሴቶች ጥሷል ብለው ነው ያሰራቸው። የእስር የአገሪቱን አስደንግጧል። ሰዎች ተከፋፍለዋል። አንዳንዶች እስራቱ የመግለጽ የነጻነትና የፈጠራ ችሎታ የሚጻረር ጥቃት ነው ሲሉ፣ ሌሎች ደግሞ መንግስት ባህላዊ ደንቦች በመጠበቅ ያለውን አቋም ደግፈዋል።
እናቱ አበባ ገብሩ በሰሜናዊ ተናግራ ልጇን የጀርባ አጥንትና የኢትዮጵያ ወጣቶች አዎንታው ምሳሌ ብላ ጠርታም ነበረ። የዛን ጊዜም ይህ ወቅት አዶናይ ብቻም አላስደረም። ስለ ባህል፣ ማህበራዊ ሚዲያና ባህል ከዲጂታል ዘመን ጋር የሚገናኙበት አገር አቀፍ ክርክርም አንስቶ ነበረ። አዶናይ ምን ይወክላል? እርሶም ቢወዱትም ባይወዱትም የአዶናይ ታሪክ ትርጉም አለው። በመስመር ላይ ባደገ ትውልድ ውስጥ በሚሊዮኖች የሚቆጠሩ ሰዎች ትኩረት የሳበም፣ በይዘትም ሆነ በአኗኗር ዘይቤ ውስጥ ደንቦች የተቃወመ ህይወቱ ዛሬ በኢትዮጵያ ውስጥ ሰፊ ትግልን የሚያንጸባርቅ፣ ወጣቶች ባህላዊ ግምቶች ላይ ድምጻቸው እያገኙ ድምጻቸውም ያገኛሉ። ራዳር አፍሪካም አንዳንድ የመስመር ላይ ተመልካቾች በይዘቱ አማካኝነት እንደ ማንነት፣ በራስ መተማመን እና የግል እድገት ባሉ ጉዳዮች ላይ ግንዛቤ እንዳሳደገ ይነገራሉ። ሌሎች ስለ ተጽዕኖና ዘይቤው ይከራከራሉ። ነገር ግን በመስመር ላይ ያሳደረው ተጽዕኖ ማንም ሊክደው አይችልም። ሬዲት አሁን የት እንደሚቆም ከ2026 ጀምሮ አዶናይ በኢትዮጵያ ውስጥ ስለ ማህበራዊ ሚዲያና ባህል የሚደረጉ ውይይቶች ማዕከላዊ ሰው ሆኖ ቀጥሏል። ተከታዮች ወጣት ድምጻቸው በመቅረጽ ረገድ ያለውን ሚና መደገፋቸውና መወያየታቸው ቀጥሏል። ታሪኩ ይቀጥላል። እንደ ነጸብራቅ ምኞት አገላለጽ ውዝግብና በዛሬው ኢትዮጵያ ወጣትና ታዋቂ መሆን ምን ማለት እንደሆነ ዝግመተ ለውጥም ከመቀለ ከሚገኝ ጉጉት ካለው ልጅ በሚሊዮኖች የሚታይ ዲጂታል ፈጣሪ ከቫይረስ ስኬት እስከ ብሔራዊ ውዝግብ የአዶናይ ታሪክ ነው። ህይወቱ በተለዋዋጭ ዓለም ውስጥ ድምፁን የሚያገኝ ትውልድ ተስፋዎች፣ ፍርሃቶች እና ተግዳሮች የሚያንጸባርቅ ሰው ነው።